እሺ ወንድሙ ብሩ እባላለሁ የጉራጌ ደራሲያን ማህበር ሰብሳቢ። እነዚህ መጽሐፎች የተለያዩ መጽሐፎች ናቸው። የጉራጌ ብሔርን በተመለከተ ያው የተለያዩ ጥናታዊ ጽሁፎች አሉ፣ ልበወለዶች አሉ። የጉራጌን ታሪክ በተመለከተ የጉራጌን የሥራ ፈጣሪነት፣ ሌሎች ደግሞ ከጉራጌ ብሔር አንፃር የተለያዩ እሴቶችን የያዙ የተለያዩ መጽሐፎች ናቸው ያሉት ማለት ነው። የተምሳሌት የሚለው መጽሐፍ የተለያየ የአማርኛ የስነ ግጥም መድብል ነው። የኛው አባል ከሆኑት ደራሲያን ማህበር አባል እና አመራር ከሆኑት አቶ ክፍሉ አንሳ የተደረሰ ነው። ሌሎቹ መቅረዝ የሚል መጽሐፍ አለ። ይሄም ስለ ጉራጌ ቋንቋ ዳያሌክት የተለያዩ ነገሮች የተጻፉበት መረጃ ያለው ነው። ሌሎች ደግሞ እነዚህ ጉራጌኛ መጽሐፎች ናቸው። ጋስተ ምዝማዝ፣ የኮርስ ማት፣ የትከባሪክ የመሳሰሉ ኬረጂ እና በርካታ ጉራጌን በተመለከተ የተጻፉ ልበወለዶች፣ ታሪኮች አጠቃላይ ያሉት ማህበራዊ፣ ኢኮኖሚያዊና ፖለቲካዊ እሴቶችን የያዙ የተለያዩ መጽሐፎች ናቸው ማለት ነው። በአማርኛም በጉራጌኛም የተጻፉ ናቸው። ኦኬ መጽሐፎች በተለያዩ መጽሐፍት ቤቶች ይኖራሉ። ግን እንደጠቀስከው እኛ ያው እድሉም ስላልነበረ በቅርብ ጊዜ ግንቦት ውስጥ ነው የጉራጌ ደራሲያን ማህበር የተደራጀው። ስለዚህ አሁን ቢሮዎችን እያፈላለግን ነው፣ ከመንግስት ጋርም በመሆን ጥያቄ እያቀረብን ያለ ነው። ስለዚህ የመጽሐፍት ቤት እንዲኖረን በተለያዩ ከተሞች አዲስ አበባ ላይ፣ ቡታጀራና የዞን ዋና ከተሞች አካባቢ ላይ ጉራጌ በሚገኝበት አካባቢ እነዚህ ላይብራሪዎች መጽሐፎች ተደራሽ የሚሆኑበት አሰራር ለመከተል ጥረት እያደረግን ነው። እስካሁን ባለው ግን ራሳችን በቤት ደረጃ ነው ያሉት እና ቤተ መጽሐፍት አካባቢ ነው ያሉት። መጽሐፎች በርካታ መጽሐፎች አሰባስበናል። ነገር ግን ዲስፕሌይ የምናደርግበት አካባቢ እሱን ነገር እያፈላለግን ነው። በቅርብ ጊዜ ፈጣሪ ከረዳን እሱን እናሳካለን የሚል ነው። በተለይ አዲስ አበባ፣ ወልቂጤ ከተማ ላይ፣ ቡታጀራና የመሳሰሉ ከተሞች ላይ ይሄን ነገር እናደርጋለን የሚል ዓላማ ይዘን የተነሳ ነው። በጣም አመሰግናለሁ። ይርጉ ብዛ እባላለሁ። እኔ ስለተደራጀን ደግሞ በጣም እናመሰግናለን። መንግስት ስላደራጀን በጣም እናመሰግናለን። እዚህ ውስጥ አለ ይሄኛው ክትፎ መብያ ነው። ይሄ ክትፎ መብያ፣ ይሄ ደግሞ አይቤ መብያ፣ ይሄ ደግሞ ቆሎም ማቅረቢያ፣ ይሄ ደግሞ ጀበና ማስቀመጫ፣ ይሄ ደግሞ የክትፎ ጣባ የሚከደንበት ነው። ይሄ ደግሞ ቡና ማፊያ፣ የቀን ቡና ማፊያ ነው። ይሄ የዘወትር ማለት ነው። ያ ትልቁ ደግሞ ይሄ ደግሞ የለቅሶ ቤትን እንግዳ ሲመጣ፣ ይሄ ደግሞ ክትፎ መቀላቀያ ሴራ ይባላል። ይሄም ደግሞ ክትፎ መቀላቀያ ነው። ይሄ ደግሞ የክትፎ ጣባ ኪዳን ነው። እነዚህ ማለት ይሄም የአይቤ የተቀላቀለበት የሚቀርብበት፣ ይሄ ደግሞ ክትፎ የሚቀርብበት ነው። ግን እኛ ስላደራጀን በጣም እናመሰግናለን። ባንደራጅ ይሄ መድረክ አናገኘውም ነበር። ድርጅት ማለት የራበው ምግብ የሚያበላ ነው፣ የወደቁትን ደግሞ የሚያነሳ ነው። እኛ እንሰራለን። ተደራጅተን ኢንተርፕራይዝ እንትን ሰጥቶናል፣ ቦታ ሰጥቶናል። ቦታ ሰጥቶን ይሄ ሰርተን አቃጥለን ራሳችንም እናቀርባለን እና ለገበያ እናውላለን። ስሜ አቡዘነች ኬርጋ እባላለሁ። የጉራጌ ዞን ባህል ቱሪዝም የቋንቋ ባለሙያ ነኝ። ያው እነዚህ የጉራጌ ባህል እቃዎች ናቸው። ሁሉም የሚሰሩት ያው እዚህ አካባቢ ባለው ምርት ነው። በስንደዶ የሚሰሩ ምርቶች አሉ፣ በቃጫ የሚሰሩ አሉ።
እንደዚህ አሁን ለምሳሌ የስንደዶ ምርት ነው። ማጥሬት ነው የሚባለው። ለአይቤ ማጥለያ ነው። አጓቱ ከታች ይወርዳል፣ አይቤውን ከላይ ይቀራል። ለማጥለያ የምንጠቀመው ነገር ነው። ይሄ ደግሞ የእግር ዋንጫማ ነው የሚባለው። እግር መታጠቢያ ነው። የእጅ ዋንጫማ ነው። ይሄኛው እጅ መታጠቢያ። ይሄ የእጅ ነው። ይሄኛው የበሰረጨ ነው። ያልተከተፈ ስጋ በዚህ በኩል የተከተፈውን እዚህ ጋር እየከተፍን የተከተፈውን በዚህ በኩል ነው የሚደረገው። እዚህ ጋር ያልተከተፈ። ይሄኛው ደግሞ ጎረቤት ቡና ተይዞ ሲኬድ ቆሎ መያዣ ነው። እርስ የጠቁየ ነው። ሌላ ማለት ትልቁ ጠቁየ የሚባል አለ። እኛዋ ያው ቡና ሲወሰድ ተይዞ የሚኬድ ነው። ይሄኛው ቡና መውቀጫ ነው። ሙቀጫ ነው። ለሙቀጫ ነው የምንጠቀመው። ዳንጋሳ ነው የሚባለው። እኛዋ ጅመ ናት። እንደ ትራስ ነው። ለትራስነት ነው የሚውለው። ለትራስ የምንጠቀመው ነው። የሴቶች ትራስ ነው። የቆጮ መጠፍጠፊያ ነው። ተፎፎ ነው የሚባለው። ለቆጮ መጠፍጠፊያነት ነው የምንጠቀምበት። ይሄኛው ቡና ማጠቢያ ነው። ጀንፈል ቡና ሲቆላ መጀመሪያ ይታጠባል። በዚህ የእቃዋ ዋንጫማ ነው የሚባለው። የቡና ማጠቢያ ነው። ይሄ ጥዋ ነው። ያው ጥዋ የተለያዩ አይነት ጥዋ አለ። በሸክላ ነው የሚሰራ። ይሄ ትልቁ ጥዋ ነው። ትልቁ ጥዋ ምንድነው? ብዙ ለምሳሌ ከፍተኛ እንግዳ ሲመጣ፣ በዓል ሲሆን፣ መስቀል ሲመጣ በትልቁ ቅቤ የሚቀመጥበት በዚህኛው ጥዋ ነው። ትልቅ የጥዋ ይባላል። ሌላም ያው ትንሹ ጥዋ የሚባል አለ። ይሄኛው ደግሞ ቾችፖጨ ነው የሚባለው። ያው በፊት እናቶች ቆጮ በእጃቸው ነበር የሚቆርጡት። ይሄኛው ቢላ እንዳይቆርጣቸው ነው እንዲህ ደገፍ አድርገው ይዙታል። ሌላ ደግሞ ማስቀመጫ እዛ ጋር ዘንቦረም ይባላል እታች፣ እሱ ላይ ነው የምናስቀምጠው። እኛው ጅመናት ያው ሴቶች ትራስ ነው ይሄ። እነዚህ አንቀፎ ናቸው። በቀንድ ነው የሚሰሩት። ይሄ ማንሻው ነው። ለማንሻነት ነው የምንጠቀመው። ይሄኛው ደግሞ መብያ ነው። ለመብያነት የምንጠቀመው ነው። እቺኛዋ ሴራ ናት። ሌላ ደግሞ እቺ ዋንጫማ እንደዛኛው ይሄ ለእግር ነው። ያቺኛው ለእጅ ናት። ይሄኛው የእጅ ነው። ይሄኛው ደግሞ ለእግር እዚህ ጋር አስቀምጠው ነው የሚታጠቡት የነበረው። የእግር ዋንጫማ ነው የሚባለው። ይሄም ጠቁየ ነው። ይሄ ያው ሰፍ ወይም ወስከንቢያ ነው የሚባለው። አሁን አጠራጠፍ ተደርጎ ነው የመጣው። እንደዚህ በቁመት ነበር። ደግሞ ይሄ አንጥፍት ነው። ለሚጥሚጣ ነው። ለሚጥሚጣ ነው የምንጠቀመው። ለሚጥሚጣ ነው። ሚጥሚጣ መንፊያ ነው። አንጥፍት ነው። እነዚህ ፊንጃን ናቸው። ያው ከሸክላ ነው የተሰሩት። እንደ ሲኒ የምንጠቀምበት ማለት ነው። በፊት አያቶቻችን ያው በዚህ ነበር የሚጠቀሙት። የሚሰራው በሸክላ ነው። ይሄ ሲኒ ማስቀመጫ ነው። የሲነጨ ነው የሚባለው። እዚህ ጋር አንድር አለ። አንድር ማለት ያው እንደ ከበሮ አንድ ነው። እሺ ይሄኛው አንድር ነው። ለከበሮ የሚጠቀሙት ነው። አንድር ነው። እዚች ጋር ዋታር አለች። እችኛው እንጨት ማለት ነው። ይሄ ዋታር ማለት እንሰት ሲፋቅ እናቶች እግራቸው ሰቅለው የሚፍቁበት ነው። ይሄ ዋታር ነው። ይሄ ደግሞ እዚች ጋር ታች ያለችዋ ደግሞ ቢላዎች ቢቀመጡበት። አሁን በፊት ቢላዎች የሆነ የራሳቸው ማስቀመጫ ቦታ አላቸው። ታጥበው ታሽገው እዚች ጋር ነው ውስጥ ተወሽቀው ቢቀመጡት። ሌላ እዚች ጋር ደግሞ አንድ እንዲሳፋ ያለች ነገር አለች። ጠቃሻ የምትባል መቀመጫ፣ ይሄ ቡና ሲቀዳ ልጃገረዶች የሚቀመጡበት ነው። እሱ ጋር ያለው ማለት ነው። ይሄም ያው ጥዋ ነው። ቅድም እዛ ጋር እንደነገርኩ ሌሎች ጋር ሄደን